እስቲ እስልምና እምነት ተከታይ ወገናችን የሚያነሳው ጥያቄ እንስማውና ወደ ምላሹ እንሄዳለን። ለኦርቶዶክሶችና ለጴንጤዎች ጥያቄ አለ። ወገኖቻችን መልስ ካለ መልሱልኝ። ጥያቄው የሚገኘው የዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ ነው። እንደዚህ ይነበባል። ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። አሁን የእግዚአብሔር ቃል እንደነገረን ከኢየሱስ ውጭ ወደ ሰማይ ያረገ ማንም የለም። አሁን እንደምትሉ ምንም ጥርጣሬ የለውም። ችግሩ የሚፈጠረው እዚህ ጋር ነው። መጽሐፍ ቅዱስን ገልጠን ስናነበው ያረጉ ሰዎች እንዳሉ እናገኛለን። ወደ ሰማይ ያረጉ ሰዎች በጣም ብዙ ሰዎች አሉ። ማስረጃ ካላችሁኝ ደግሞ ሁለተኛ ነገሥት ምዕራፍ 2 ቁጥር 11 ላይ እንደዚህ ይነበባል። እነሆ የእሳት ሰረገላና የእሳት ፈረሶች በመካከላቸው ገብተው ከፈሏቸው። ኤልያስም በአውሎ ንፋስ ወደ ሰማይ ወጣ፣ ወደ ሰማይ አረገ አለ። ስለዚህ ከኢየሱስ ወደ ሰማይ ያረገ እንዳለ ተገነዘበ ማለት ነው። አይ ይሄ ትርጓሜ አንተ ወደሞ እንዳትሉ ኮሜንት ላይ ጨመላችሁ ተመከቱ። ኢሊኮት ኮሜንት ላይ እንደዚህ ይላል። God suddenly took Elijah to himself አለ። አምላክ ኤልያስን ወደ ራሱ ወሰደው አለ። አያችሁ፣ የዮሐንስ ወንጌል ከኢየሱስ ውጭ ወደ ሰማይ ያረገ የለም አለ። መጽሐፈ ነገሥት ደግሞ ኤልያስ አረገዋል አለ። ወገኖቻችን ተጋጨማት አይደለም ይመስለኛል። እንደሰማችሁት ዮሐንስ ወንጌል ምዕራፍ 3 ላይ ከሰማይ ከወረደው በስተቀር ወደ ሰማይ የወጣ የለም ይላል። እንደዚሁም ደግሞ መጽሐፈ ነገሥት ምዕራፍ 2 ላይ ስንመለከት ደግሞ ኤልያስ በእሳት ሰረገላ ወደ ሰማይ እግዚአብሔር እንደወሰደው ይነግረናል። ታዲያ መጽሐፍ ቅዱሱ አልተጋጨም ወይ የሚለው ነገር ነው ያነሳው። መገንዘብ ያለብን ነገር ምንድነው? ኤልያስ በእሳት ሰረገላ ወደ ሰማይ ተወሰደ ይላል እንጂ ኤልያስ ከሰማይ የመጣ አይደለም። ዮሐንስ ወንጌል የነገረን ያለ ግን ከሰማይ ከወረደ በስተቀር ነው የሚለው። ወደ ሰማይ የወጣ ማንም የለም። ኤልያስ መጀመሪያውኑ ምድር ላይ የነበረ ሰው ነው። ከምድር ነው ወደ ሰማይ በእሳት ሰረገላ የተወሰደው። ኢየሱስ ክርስቶስ ግን አረገ ስንል ቀድሞውኑ በሰማይ ነበረ፣ ከሰማይ የወረደ ነው። የመጀመሪያው ነገር ማለት ነው። ሁለተኛ ደረጃ ደግሞ ኤልያስ አረገ ስንል ኤልያስ አሳራጊ አለው። ኤልያስ ወደ ብሔረ ሕያዋን የወሰደው እግዚአብሔር ነው፣ በራሱ ስልጣን አይደለም ኤልያስ ወደ ሰማይ ያረገው። ኢየሱስ ክርስቶስ ግን አምላክ ነው፣ በራሱ ስልጣን ነው ወደ ሰማይ ያረገው። ለዚህም ነው አስቀድሞ ልበ አምላክ ቅዱስ ዳዊት ስለ ኢየሱስ ክርስቶስ እርገት አስቀድሞ መንፈስ ቅዱስ ገልጾለት ሲናገር መዝሙር 46 ቅንፍ 47 ከቁጥር 6 ላይ ስትመለከቱት አምላክ በእልልታ እግዚአብሔርም በመለከት ድምጽ አረገ ይላል። አምላክ በእልልታ እግዚአብሔርም በመለከት ድምጽ አረገ ይላል። ስለዚህ ኢየሱስ ክርስቶስ ያረገው በስልጣኑ ነው፣ አሳራጊ የለውም። ይበልጡኑ ደግሞ የሐዋርያት ሥራ ስትመለከቱ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያርግ ጊዜ ሁለት ነጭ ልብስ የለበሱ ሰዎች ይላቸዋል። ሁለቱ መላእክት ነው። እናንተ የገሊላ ሰዎች ሆይ ስለምን ወደ ሰማይ እየተመለከታችሁ ትቆማላችሁ ካሏቸው በኋላ ይህ ወደ ሰማይ ሲወጣ ያያችሁት ኢየሱስ እንደዚሁ ይመጣል አለ። ልብ በሉ፣ ኢየሱስ ክርስቶስ ወደ ሰማይ የወጣው በራሱ ስልጣን ነው፣ ዳግምም ደግሞ ይመጣል። ስለዚህ የጻድቁ ሄኖክና የነብዩ ኤልያስ ወደ ሰማይ መውጣት ከኢየሱስ ክርስቶስ ወደ ሰማይ መውጣት ወይም ደግሞ እርገት ጋራ የሚለያየው በምንድነው ከተባለ ኤልያስና ጻድቁ ሄኖክ ቀድሞውኑ ምድር ላይ ነበሩ፣ ከሰማይ የወረዱ አይደሉም። ሁለተኛ ደረጃ ደግሞ እነሱ አሳራጊ ያላቸው፣ ኢየሱስ ክርስቶስ ግን ቀድሞውኑ በሰማይ የነበረ ነው። ወደ ሰማይ ያረገው በራሱ ስልጣን ነው፣ አሳራጊ የለውም የሚለው ነው ልዩነቱ ነው እንጂ መጽሐፍ ቅዱስ ስለሚጋጭ አይደለም። መጽሐፍ ቅዱስ እጅግ በጣም ከሚያስገርሙ ባህሪያቱ መካከል መጽሐፍ ቅዱስ ተጽፎ ለማለቅ ከ3000 ዓመት በላይ ፈጅተዋል። መጽሐፍ ቅዱስ ደግሞ የጻፉት ብዙ ቅዱሳን አባቶቻችን ናቸው። በተለያየ ቦታ ሆነው ነው የጻፉት። ነገር ግን በጣም የሚያስገርመው ነገር ግን መጽሐፍ ቅዱስ ምን የሚጣረስ ነገር የለውም። ለምሳሌ የብሉይ ኪዳንና የአዲስ ኪዳን መጽሐፍ ቅዱስ ብንመለከታቸው ብሉይ ኪዳን እነሆ ድንግል ትጸንሳለች ይላል። አዲስ ኪዳን ደግሞ የድንግሊቱ ስም ማርያም ነበረች ይላል። ብሉይ ኪዳን ኢየሱስ ክርስቶስ እንደሚወለድ ይነግረናል። አዲስ ኪዳን ደግሞ እነሆ በቤተልሔም እንደተወለደ ይነግረናል። ብሉይ ኪዳን እንደሚሰቀል ይነግረናል። አዲስ ኪዳን ደግሞ እንደተሰቀለ ይነግረናል። ብሉይ ኪዳን እንደሚሞት ይነግረናል። አዲስ ኪዳን ደግሞ እንደሞተ ይነግረናል። ብሉይ ኪዳን ከሞት እንደሚነሳ ይነግረናል። አዲስ ኪዳን ደግሞ እንደተነሳ ይነግረናል። ብሉይ ኪዳን እንደሚያርግ ይነግረናል። አዲስ ኪዳን ደግሞ እንዳረገ ይነግረናል። ብሉይም ሐዲሳቱም ደግሞ የተስማሙበት ነገር ደግሞ ኢየሱስ ክርስቶስ ዳግም ለፍርድ ይመጣል በሚለው። ስለዚህ መጽሐፍ ቅዱስ የትኛውም ክፍል ስንመለከት የሚጣረስ ነገር ወይም ደግሞ የሚጣላ ነገር የለም ማለት ነው። ወንድማችን አንተም እንዳልከው ላንተ አይምሮ ስተት መስሎህ ወይም የተጋጨ መስሎህ ይሆናል እንጂ መጽሐፍ ቅዱስ የሚጣላ ነገር ወይም ደግሞ ስተት ነገር የለውም የሚለው ነገር ለማስገንዘብ ነው። ይቆየን።